ደለ ተጨማሪ ማብራሪያ ሊሰጡን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ ኃላፊ መላከ ሰላም ቆሞስ ዶክተር አባ ቃለ ጽድቅ ሙሉጌታ እዚህ ስቱዲዮ ይገኛሉ። ከሳቸው ጋር መጠነኛ ቆይታ እናደርጋለን። ጤና ይስጥልን። እንዴት አደሩ? ጤና ይስጥልን። እግዚአብሔር ይመስገን። መልካም። እንግዲህ ቀደም ሲልም በዜና ዘገባዎቻችን እንዳየነው የቆዩ መልካም የሆኑ የመረዳዳትና የመተጋገዝ ኢትዮጵያዊ እሴቶች አሉንና እነዚህ እሴቶች ከምን የመነጩ ናቸው? መልካም። እንግዲህ እንደ ክርስትና አስተምሮ መልካም እሴቶች ሁሉ የሚመነጩት ከሃይማኖታዊ አስተምሮ ነው እንደምናስተምረውና በግልጽም የክርስትና አስተምሮ እንደሚያሳየው ክርስትና መልካምነትን በጎነትን የሚያስተምር ነው። ይህም የሆነበት ምክንያት የክርስትና መስራቹ ወይንም ምንጩ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲሆን ወደ ምድር የመጣበትና እኛን ለማዳን እኛን የሆነበት ትልቁ ምስጢር መልካምነትን በጎነትን ለማስተማርና የደከመውን የሰው ልጅ ለማበርታት የወደቀውን ለማንሳት አቅም አጥቶ መቆም ያልቻለውን ጽድቅን በመስጠት አቅም ሊሆነው በመምጣት ያስተማረው አስተምሮ ነው። ዓላማዎቹ ሁለት ናቸው። አንደኛ ሞቶ ለማዳን ነው። ሁለተኛው ደግሞ አስተምሮ ወደ ትክክለኛነት ለመመለስ ነው። መልካም እሴቶች የምንላቸው በጎነት፣ መልካምነትን እዚህ ውስጥ ነው የምናየውና ምንጩ የክርስትና ሃይማኖት ነው። እንግዲህ ኢትዮጵያውያን እርስ በርስ የመረዳዳትና የአብሮነት እሴታቸው በጣም የጎለበተ እንደሆነ ይገለጻልና እሱን እንዴት ነው አሁን ከሃይማኖቱ ቀደም ሲል ካነሱልን ከሃይማኖት አስተምሮ ጋር እንዴት አድርገን አስተሳስረን ማንሳት እንችላለን? እንደው የመጎልበታቸው እስከዚህ ዘመን ድረስ ደግሞ ተሻግረው ህዝቡ እርስ በርሱ የሚናኗርባቸው የሚፈቃቀድባቸውን እስከ መሆን የደረሱ ናቸውና እንዴት ይገለጻሉ? መልካም። እንግዲህ እንደ ኢትዮጵያ ትንሽ ከሌላው ዓለም ለየት የሚል የቆየ ከባህልም ከሃይማኖትም ከማህበራዊ ፋይዳዎችም የተያዘ መሬት የያዘ የሰረጸ ነገር እንዳለ ይታያል። አሻራው የሚታይ ነው። ይህም የሆነበት ምክንያት አሁንም ቅድም ወደ አነሳሁት ሃይማኖታዊ አስተምሮና ስርዓቶች ስንመጣ ኢትዮጵያ በመጀመሪያም በኦሪት አምልኮ ከዛም በአዲስ ኪዳን በክርስትናና ከዛም በእስልምና አብዛኛው 90% በላይ ማለት ይቻላል የሃይማኖት ሀገር ናት። የሃይማኖቱ ደግሞ የሰጠው ያሰረጸው ነገር ምንድነው? አሁን የምንለውን መልካም እሴቶችን አስርጾልናል። ምንም እንኳን በዘመናችን አንዳንድ ከመልካም እሴት ያፈነገጡ ከሃይማኖታዊ ስርዓቶች ያፈነገጡ ከባህላዊና ከሀገራዊ አንድነትና አብሮ መረዳዳት አብሮ መኖር ከሚሉ ያፈነገጡ ቢሆንም በአብዛኛው ግን እነዚህ ነገሮች የተመሰረቱና ሰው ለሰው የተሳሰረበት እብን ሃይማኖቱ የተለየ አስተምሮ እንኳን ቢኖረው ግን አብሮ የመኖር የመተባበር የመተጋገዝ አንደኛው ሃይማኖቱ ባልሆነው በሌላኛው ሃይማኖት ክብረ በዓል ጊዜ ወይንም እንደዚህ አይነት የአጽዋማትና የበዓላት በሚፈጸምበት ጊዜ አብሮ የማክበር የመመሳሰል የማገዝ የመረዳዳት እጅግ አስደናቂ ነው። በሌላው የማናየው ነገር ነው። ሌላው የሰለጠነ ዓለም ልንል እንችላለን። ያ ስለ ስልጣኔ ሳይሆን ወይንም ደግሞ ይሄን እንዲያደርግ የተለየ ክንዋኔ ተደርጎ ሳይሆን የቆየው ከሃይማኖታዊ እሴቱ የቀዳው ነው ብለን ነው የምናምነው። ለምሳሌ በአሁኑ ሰዓት ሰሙነ ሕማማት ላይ እንገኛለን። እንደ ክርስትና ሃይማኖት 40ውን ጾም ጾመን ጌታችን መድኃኒታችን ኢየሱስ ክርስቶስ የጾመው ታላቁ ጾም ነው። አብይ ጾም ይባላል። እሱም የጾመው ቅድም እንዳልኩ ለማስተማር ለማሳየት ነው። የጾም የሚገባው አይደለም። የጾመው የጸለየው ለሚሰራው ስራ ሌላው ደግሞ እንደዚሁ አብነት አድርጎ ምንም ስራ ከመስራቱ በፊት መጀመሪያ ማድረግ ያለበትን ማድረግ እንዲችል ያሳየው ሲሆን ያንን ጾመን አሁን የምንገኘው ሰሙነ ሕማማት ላይ ነው የምንገኘው። ሰሙነ ሕማማት ማለት ደግሞ የመጨረሻው ሳምንት ሰሙነ ሕማማት የመታመም የመሰቃየት የትንግልት ጊዜ ሳምንት ነው። በሌላው አባባል የመጨረሻው ሳምንትም ይባላል። አስተምሮውን ፈጽሞ የመጨረሻ ወደ መስቀል ያደረገው ጉዞ የመጨረሻው ትምህርትና የመጨረሻውን የቤዛነት ስራውን የሰራበት ስለሆነ የመጨረሻው ሳምንት ይባላል። ቅዱሱ ሳምንትም ይባላል።
ቅዱስ እግዚአብሔር ልጅ ኢየሱስ ክርስቶስ በኃጢአት የረከሰውን ዓለም የቀደሰበት ላመኑት ሁሉ ቅድስና የሰጠበት ስለሆነ ቅዱስ ሳምንት ይባላልና በዚህ ሳምንት እያንዳንዱ ቀን የራሱ የሆነ አስተምሮ አለው። በዚህ አስተምሮ ውስጥ የምናገኘው ቅድም ያነሳቸውን ጥያቄዎችን ነው የምናገኛቸው። እዚህ ውስጥ የሰው ልጅ ትልቅ ውለታን ካደረገለት ሊያግዘው እሱን ሆኖ በስጋ ከተገለጠው ከክርስቶስ በመማር እሱ ደግሞ ለሌላው ምን ማድረግ እንዳለበት የሚገልጽ አስተምሮ ነው የሚማረው። በዓለም ያው እንደምናየው ሁለት ነገሮች አሉ። መልካም ነገር አለ፣ መጥፎ ነገር አለ። መልካም ሰው አለ፣ መጥፎ ሰው አለ። በጣም በጎ ሰው የምንለው ሰው አለ፣ ክፉ የሆነ ሰው ደግሞ አለ። ይህ የሆነበት ምክንያቱም በዓለም ሁለት መናፍስት እንዳሉ ይታወቃል። የእግዚአብሔር መንፈስ አለ። የእግዚአብሔር መንፈስ ወደ መልካምነት ሁሉ ይመራል። የክፉ መንፈስ ደግሞ የሰይጣን መንፈስ አለ፣ ወደ ክፉ ነገር ሁሉ ይመራል። በእነዚህ አስተሳሰቦች ውስጥ ነው ዓለም የምትኖረውና አሁን የዛሬውን ቀን ዕለተ ረቡዕ ሰሙነ ሕማማትን ብናይ ሁለት ሰዎች እናገኛለን። አንዱ ይሁዳ ነው፣ ሌላኛዋ ደግሞ ባለሽቷ ማርያምን እናገኛለን። እነዚህ ሰዎች በዚች ዕለት ከተከናወኑት ክንውኖች መካከል ናቸው። ማርያም ምንድን ያደረገችው? ማርያም በኃጢአት የምትኖር በህብረተሰቡ የተናቀች፣ የተገፋች፣ የተገለለች ሴት ስትሆን ነገር ግን ያላትን ገንዘብ አሰባስባ ሽቶዋን ገዝታ በጌታ ፊት ተንበርክካ ከእንባዋ ጋር እግሩን እያራፈች እያጠበች አልቅሳ ከኃጢአቷ የተፈታችበትና ጌታዋን አግኝታ የተመለሰችበት ነው ዛሬ። በሌላኛው በኩል ደግሞ ስናየው ይሁዳ በትንሽ ገንዘብ በ30 ብር ጌታውን የመረጠውን ለዛ ክብር ያበቃውን ጌታውን አባቱን ደግሞ የሸጠበት ነው። እነዚህ ነገሮች